አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ ውድ የጂኤምኤን ቴሌቪዥን ተመልካቾቻችን እንደምን አመሻችሁ። ሀገር አቀፍና ዓለም አቀፍ መረጃዎችን በዓለም ዙሪያ ከ16 በላይ በሆኑ ቋንቋዎች ተደራሽ የሚያደርገው ጂኤምኤን ቴሌቪዥን ዛሬም ለለውጥ ይሰራል በሚለው መርሁ ወቅታዊ መረጃዎችን አቀናጅቶ ይዞላችሁ ቀርቧል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ እያልኩ አርዕስቶቹን እንሆ። የመደመር መንግስት የህዝብ አገልግሎት አሰጣጥን ለማቀላጠፍ ቴክኖሎጂን እንደ ቁልፍ መሳሪያ በመጠቀም እምርታዊ ለውጦችን እያመጣ መሆኑን የኢፌዴሪ መሶብ አገልግሎት ዋና ስራ አስፈጻሚ አቶ ዮናስ አለማየሁ ገለጹ። ከውጭ አሜሪካ በኢራን ላይ ያለውን የኢኮኖሚ ጫና ለማጠናከር አዲስ ማዕቀብ ለመጣል ያላትን እቅድ ይፋ ማድረጓን ተከትሎ ቻይና እርምጃውን በጥብቅ ተቃውማለች። እነዚህና መሰል አጫጭር ጉዳዮችን እያደረስን ቆይታ እናደርጋለን። እስከ ፍጻሜው ድረስ አብራችሁን ቆዩ። የመደመር መንግስት የህዝብ አገልግሎት አሰጣጥን ለማቀላጠፍ ቴክኖሎጂን እንደ ቁልፍ መሳሪያ በመጠቀም እምርታዊ ለውጦችን እያመጣ መሆኑን የኢፌዴሪ መሶብ አገልግሎት ዋና ስራ አስፈጻሚ አቶ ዮናስ አለማየሁ ገለጹ። በጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት የተጀመረው የመሶብ የአንድ ማዕከል አገልግሎት የዜጎችን እንግልት በመቀነስና የመንግስት አሰራርን በማዘመን ረገድ ተጨባጭ ለውጥ እያመጣ ይገኛል። ማዕከሉ በቴክኖሎጂ የታገዘ ቀልጣፋ አሰራርን በአንድ ቦታ ላይ በማቅረብ ዜጎች የሚፈልጓቸውን አገልግሎቶች በአንድ ቦታ ፈጣን፣ ጥራት ያለውን ምቹ በሆነ ሁኔታ እንዲያገኙም አድርጓል። ይህም የመንግስትን አገልግሎት አሰጣጥ ከማሳለጡ ባለፈ አጠቃላይ አሰራሩን ግልጽ በማድረግ ብልሹ አሰራርን በከፍተኛ ሁኔታ መከላከል ችሏል። የኢፌዴሪ መሶብ አገልግሎት ዋና ስራ አስፈጻሚ ዮናስ አለማየሁ ለኢትዮጵያ ዜና አገልግሎት እንደተናገሩት የመንግስት የአገልግሎት አሰጣጥ በሂደት መቀየርና መሻሻል የሚገባው ጥልቅ ክፍተት በመሆኑ መሶብ አንድ ማዕከል አገልግሎት መቋቋሙን ገልጸዋል። አገልግሎቶቹን ዲጂታላይዝ ከማድረግ ባሻገር ተበታትነው የሚገኙ የመንግስት አገልግሎቶችን ወደ አንድ ማዕከል በማምጣት የተሰራለጠ እና ውጤታማ አገልግሎት እየሰጠ እንደሚገኝ መሆኑም ተጠቁሟል። ማዕከሉ የተበታተኑ የመንግስት አገልግሎቶችን አቀናጅቶ ለዜጎች በአንድ ማዕከል መስጠት ሲሆን ይህም ስኬታማ ነበር ብለዋል። አገልግሎቶቹን በማቀናጀት ብቻ ሳይወሰን ለዜጎች የሚሰጠው አገልግሎት እርካታን የሚያመጣ እንዲሆን ማድረግ ሌላው የማዕከሉ ዋና ዓላማ መሆኑን ጠቅሰው በዚህ ረገድም ውጤታማ ነው ሲሉ ተናግረዋል። የመሶብ አንድ ማዕከል አገልግሎት በአገር አቀፍ ደረጃ ከ110 በላይ ማዕከላት መድረሱንና እስካሁን ከ1.6 ሚሊዮን በላይ ተገልጋዮች አገልግሎት መሰጠቱን ጠቅሰዋል። የዜጎችን የአገልግሎት ፍላጎት በፍጥነትና በቅልጥፍና ለማሟላት የተለያዩ የአገልግሎት ሞዴሊቲዎችን ተግባራዊ እያደረገ እንዳለም ገልጸዋል። በአካል ወደ ማዕከሉ መምጣት የማይችሉ ዜጎችን ተደራሽ ለማድረግ የሞባይልና የተንቀሳቃሽ አገልግሎት መጀመሩንም ጠቁመዋል። በዚህም በፌደራል ደረጃ 2 እና በአዲስ አበባ ከተማ 1 በድምሩ 3 ተንቀሳቃሽ የመሶብ አገልግሎቶች ስራ መጀመራቸውን ጠቅሰዋል። በተጨማሪም የኦንላይን አገልግሎትና የአፕሊኬሽን ሞዴሊቲዎችን በመጠቀም አገልግሎቶችን እያቀረቡ መሆኑን ገልጸዋል። አሜሪካ በኢራን ላይ ያለውን የኢኮኖሚ ጫና ለማጠናከር አዲስ ማዕቀብ ለመጣል ያላትን እቅድ ይፋ ማድረጓን ተከትሎ ቻይና እርምጃውን በጥብቅ ተቃውማለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ አሜሪካ በኢራንና ከኢራን ጋር የንግድ ግንኙነት ባላቸው ሀገራት ላይ ለመጣል ያቀደችውን ማዕቀብ ህገወጥ የአንድ ወገን ማዕቀብ ሲሉ ገልጸዋል። የአሜሪካ ግምጃ ቤት ሚኒስቴር ስኮት ቤሳንት በበኩላቸው ከኢራን ጋር በገንዘብ የሚገናኝ ማንኛውም አገር፣ ባንክ ወይም ድርጅት ከአሜሪካ የማዕቀብ እርምጃ ሊያመልጥ እንደማይችል አስጠንቅቋል ሲል ቢቢሲ መዘገቡ ይታወሳል። ቻይና በኢራን የነዳጅ ገበያ ውስጥ ትልቁ ገዢ እንደሆነች ይገለጻል። ቤጂንግ ግን ከቴህራን ጋር ያላት የንግድ ትብብር በዓለም አቀፍ ሕግ መሰረት እንደሚካሄድ በመግለጽ አሜሪካ በግንኙነቱ ውስጥ ጣልቃ መግባት እንደሌለባትም አስጠንቅቃለች። ይህ የቻይና ምላሽ የመጣው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከቻይናው ፕሬዝዳንት ጂጂፒንግ ጋር በሚቀጥለው ወር ውይይት ለማድረግ በሚጠባበቁበት ወቅት ነው። በተለይም ቻይና የዓለም አቀፍ ማዕድናትና ሌሎች ወሳኝ የማዕድናት ምርትና ማቀነባበሩ ውስጥ ትልቅ ድርሻ ስላላት በማዕቀቡ ምላሽ ቤጂንግ ተጨማሪ የንግድ እርምጃ ልትወስድ ትችላለች የሚል ስጋት በዋሽንግተን በኩል መኖሩ ተገልጿል። በሌላ በኩል የኢራን የኢኮኖሚ ሚኒስቴር ሀገራቸው ለአዲሱ የአሜሪካ ማዕቀብ ሙሉ በሙሉ ዝግጁ መሆኑን ገልጸዋል። ሚኒስቴሩ ኢራን የ2 ዓመት እቅድ እንዳዘጋጀችና ከማዕቀቡ የሚመጡ ተጽዕኖዎችን ለመቆጣጠር የራሷ መንገዶች እንዳሏት ተናግረዋል ሲል ቢቢሲ በዘገባው አመላክቷል።
በኔፓልና በቻይና ድንበር በሚገኘው ቦቴኮሺ ወንዝ ላይ በተከሰተ ከባድ ድንገተኛ የጎርፍ መጥለቅለቅና የመሬት መንሸራተት አደጋ ቢያንስ 384 ቱሪስቶችና መንገደኞች መጥፋታቸው ተነገረ። የኔፓል ቱሪዝም ቦርድ በሰጠው መግለጫ መሰረት እስካሁን በደረሰው አደጋ የ8 ሰዎች ሕይወት ማለፉን ይፋ አድርጓል። በአሰቃቂው አደጋ የጠፉ እና ፍለጋ የተደረገባቸው ያሉት ሰዎች የኔፓል፣ የህንድ፣ የእንግሊዝ፣ የደቡብ አፍሪካ፣ የአውስትራሊያና የኔዘርላንድ ዜግነት ያላቸው የውጭ አገር ጎብኚዎችና መንገደኞች መሆናቸውን ቦርዱ አስታውቋል። የአደጋው መንስኤ በከፍተኛ ሁኔታ ከተራሮች ላይ በፈረጠመ የሙቀት መጠን ሳቢያ በድንገት የቀለጠ የበረዶ ክምችት ሳይሆን እንዳልቀረ በቅድመ ግምገማዎች ተገልጿል። ይህ በከፍተኛ ፍጥነት የመጣው ጎርፍ በድንበር አካባቢ በሚገኘው የፖሊስ ጣቢያዎችን፣ የጉምሩክ ቢሮዎችንና በርካታ ነዋሪዎች መኖሪያ ቤቶች ሙሉ በሙሉ አፍርሶ መውሰዱም ታውቋል። በአሁኑ ወቅት በሁለቱም ሀገራት የጋራ ድንበር ላይ በሄሊኮፕተሮች የታገዘ እጅግ ሰፊ የፍለጋና የነፍስ አድን ስራ ሌሊትና ቀን እየተከናወነ ይገኛል። የየብስ አድን ቡድኖችን በጭቃና በፍርስራሽ የተዘጋጉ መንገዶችን በመጥረግ የተረፉ ሰዎችን ለማግኘት ከፍተኛ ጥረት እያደረጉ ይገኛሉ። የአደጋውን ስፋትና አስከፊነት ተከትሎ የኔፓል መንግስት አስቸኳይ የካቢኔ ስብሰባ የጠራ ሲሆን የነፍስ አድን ስራው በልዩ ትኩረት እንዲመራ መመሪያ ሰጥቷል። በተጨማሪም በአቅራቢያው የሚገኙ ሆስፒታሎች በሙሉ ከተጓዦች ሊመጣ ለሚችለው ከፍተኛ የሕክምና ፍላጎቶች ራሳቸውን አዘጋጅተው አስፈላጊውን አስቸኳይ ሕክምና እንዲሰጡ ጥብቅ ትዕዛዝ አስተላልፏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሳውዲ አረቢያ ጋር የተደረገውን ታሪካዊና እጅግ አከራካሪ የሆነውን የሲቪል ኒውክሌር ቴክኖሎጂ ስምምነት የመጨረሻ ውሳኔ እንዲሰጥበት ወደ አገሪቱ ኮንግረስ አስተላልፈዋል። ፕሬዝዳንት ትራምፕ የውሳኔውን ረቂቅ ለኮንግረሱ በይፋ የላኩ ቢሆንም ይህ ግዙፍ ስምምነት እንዲጸድቅ ግን ዋሽንግተን በሪያድ ላይ ጠንካራ ቅድመ ሁኔታ ማስቀመጧ ታውቋል። ይህም ሳውዲ አረቢያ ከእስራኤል ጋር ያላትን ግንኙነት ሙሉ በሙሉ ወደ መደበኛ ዲፕሎማሲያዊ መስመር እንድታመጣ የሚጠይቅ ነው። ይህ በቢሊዮን የሚቆጠር ዶላሮች መዋዕለ ንዋይ ያንቀሳቅሳል የተባለ ስምምነት የአሜሪካ የቴክኖሎጂ ኩባንያዎች የሲቪል ኒውክሌር እውቀታቸውንና ቁሳቁሶቻቸውን ለሳውዲ አረቢያ እንዲያጋሩ ህጋዊ ፍቃድ የሚሰጥ ሲሆን ሳውዲ አረቢያም በታሪኳ ለመጀመሪያ ጊዜ የኒውክሌር ኃይል ማመንጫ መሰረት ልማቷን እንድትገነባ መንገድ የሚከፍት ነው። ይሁን እንጂ የፕሬዝዳንት ትራምፕ የዲፕሎማሲ ግፊት በሪያድ በኩል ከባድ የፖለቲካ ግድግዳ ገጥሞታል። የሳውዲ አረቢያ አስተዳደር ከእስራኤል ጋር መደበኛ ግንኙነት ለመመስረት የማይቀለበስ ግልጽና አስተማማኝ የሆነ የፍልስጤም ነጻ አገር ምስረታ መንገድ መጥረግ አለበት የሚል ጽኑና የማይናወጥ አቋም አላት። ያለ ፍልስጤማውያን መብት መከበር የምስራቃዊ ማዕከለኛው ቀጠና ሰላም ሊረጋገጥ እንደማይችል የምትሞግተው ሳውዲ የትራምፕ ቅድመ ሁኔታ በቀላሉ እንደማትቀበለው የፖለቲካ ተንታኞች እየገለጹ ይገኛሉ። የቀድሞው የአሜሪካው ፕሬዝዳንት ጆ ባይደን በስልጣን ዘመናቸው በተመሳሳይ ይህንን የኒውክሌር ስምምነት ከእስራኤልና አረብ ሀገራት ጋር በፈረንጆቹ 2020 ከተደረጉት የአብርሃም ስምምነቶች ጋር ለማያያዝ እና ቀጠናዊ ትስስር ለመፍጠር ከፍተኛ ዲፕሎማሲያዊ ጥረት አድርገው እንደነበር የሮይተርስ የዜና ወኪል ዘገባ አመላክቷል። አሁን ላይ ጉዳዩ የተላለፈለት የአሜሪካ ኮንግረስ አባላት በቀጣዮቹ 90 የሥራ ቀናት ውስጥ ስምምነቱን በይፋ የመቃወም ወይም የመቀበል መብት አላቸው። በዚህ የጊዜ ገደብ ውስጥ በኮንግረሱ በኩል ምንም አይነት ይፋዊ ተቃውሞ ካልቀረበ ስምምነቱ በቀጥታ ገቢራዊ መሆኑን ይጀምራል። ነገር ግን በተወካዮች ምክር ቤትና በሴኔቱ በኩል የጋራ ተቃውሞ የሚነሳና ስምምነቱን ለማደናቀፍ ሙከራ የሚደረግ ከሆነ ፕሬዝዳንት ትራምፕ የኮንግረሱን ተቃውሞ በቪቶ የማፍረስ ወይም ውድቅ የማድረግ ህጋዊ የፕሬዝዳንትነት መብታቸውን ሊጠቀሙ እንደሚችሉ በሰፊው እየተገመተ ይገኛል። ስፖርት የ2026 የዋንዳ ዳይመንድ ሊግ 14ኛ መዳረሻ ከተማ የስዊዘርላንዷ ዙሪክ ስትሆን 28 ኢትዮጵያውያን አትሌቶች ነገ በተለያየ ርቀት ይወዳደራሉ። ተጠባቂው የወንዶች 3000 መሰናክል ከኢትዮጵያ ሳሙኤል ፍሬው፣ ገመቹ ጎዳና፣ አብርሃም ስሜና ኃይለ ማርያም አማረ ይሳተፋሉ። ይህ ውድድር በተለይ የባለፈው የሉዛን ውድድር ላይ አስደናቂ ፉክክርን በማሳየት ያሸነፈው ገመቹ ጎዳና ርቀቱን በ31 ነጥብ እየመራ የሚገኘው ሞሮኮዊው ሶፊያን ኢል ባካሊ ጋር የሚያደርጉትን ፉክክር ተጠባቂ ሆኗል። በ27 ነጥብ ሁለተኛ ላይ የተቀመጠው ኬንያዊው ስሬም ኢድመንድ ሌላኛው ተፎካካሪ ነው። በሴቶች 1500 ሜትር በ24 ነጥብ የምትመራው ብርቄ ኃይሎም ከሀገሯ ልጆች ጽጌ ድጉማ፣ ሳሮን በርሄ፣ ፍሬወይን ኃይሉ፣ ሀረጋዊን ካላዩ፣ ወርቅነሽ መሰልና አስቴር አሬሬ ተሳታፊ ናቸው። በ5000 ሜትር ሴቶች በርካታ አትሌቶች ሲሳተፉ ለአሸናፊነት ቅድመ ግምት ያገኙት አለሽኝ ባወቀ፣ ፍሬወይን ኃይሉ፣ ልክና አምባው፣ ሰናይት ጌታቸው፣ ማርታ ለማየው፣ መዲና ኢሳ፣
ሂሩት መሻሻ፣ ሐዊ አበራ፣ ፈንታዬ በላይነህ፣ ብርነሽ ደሴ፣ አይን አዲስ መብራቱ፣ ሚዛን ዓለም፣ የኒያዋ ንብረት፣ መልክናት ውዷና አሳየች አይቸው ይሳተፋሉ። በወንዶች 5000 ሜትር ደግሞ አዲሱ ይሁኔ፣ ቢኒያም ማህሪ፣ መዝገቡ ስሜ ከሃሪ ቢጂጋና ኩማ ግርማ ከአንድሬስ አለም ግሪንና ከብርሃኑ ባለው ጋር የሚያደርጉት ፉክክር ይጠበቃል። በ800 ሜትር ሴቶች ጽጌ ድጉማ፣ ሳይዳ ፀሐይና ንግስት ጌታቸው ተሳታፊ ናቸው። ውድድሩ በኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ጀምሮ የሚካሄድ ይሆናል። ክቡራትና ክቡራን ከጂኤምኤን ቴሌቪዥን ለዕለተ ረቡዕ የያዝናቸው የምሽት ዜናዎች እስካሁኖቹ ይመስሉ ነበር። በቀጣይ መረጃ በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ በያላችሁበት ሰላም ሁኑ።